የሰው አቀራረቡ ይለያያል ይመስለኛል። እንደኔ አመለካከት አስተሳሰብ። አሁን እዚህ ላይ ሰው መጉዳት ይቻላል እንዴ? አይቻልም እኮ ወላ ይቻላል? እንደኔ ሰውን የሚጎዳ አይመስለኝም። ለሰው ጥሩና መልካም ማሰብ ሰውን የሚጎዳ አይመስለኝም። ያኔ ላንተ መሆን ምንም የሚቀንስበት ነገር የለም፣ የሚጎዳህ ነገር የለም። ይጎዳል እንዴ? ተው እንጂ ያኔት ሴትም ሆነ ወንድም ያኔ መተባበር ደምረኝ ነው ያለችው። ቆይ ምን ጥፋት አለው ይሄ? ማን አንተን ይጎዳል? ምን ይጎዳል? ሀቂቃ አይቀንስብህም። ጥሩ ማሰብ የኔ መልካም ማሰብ ለሰው ምን ይጎዳል? ምንም አይጎዳም እኮ። እርግጥ ምን ይጠቅመኛል ብለህ አስበህ ሊሆን ይችላል፣ ግን ለሰው ልጅ እንዳጠቃላይ መልካም መሆንና መልካም ማሰብ ያኔ በቃ ጥሩ ነገር ማሰብ ጥሩ ቦታ ያደርሳል፣ እኔ እንደማውቀው ማለት ነው። እና ለዛ ነው እንጂ